ሰላም የቻናል ቤተሰቦች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ምናልባት ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ቫይራል እንዲወጣ ላይክ፣ ኮሜንት፣ ሼር እንድታደርጉልኝ እያልኩ ቀጥታ ዙር አስኩላችሁ መረጃ ማለት ነው። ዛሬ ላይ እንግዲህ ኬፕስ አዲስ ቻፕተር 2 አንጥቷል ማለት ነው። እንግዲህ ባለፈው በ8 ቀን ሊስት እንደሚሆን ተናግረው ነበር። ነገር ግን አሁን ኦልሞስት 2 ወር አካባቢ እየተጠጋው ነው ይሄ ፕሮጀክት። አሁን ላይ በጣም ስታሮችን መሰብሰብ ይዘዋል። አሁንም እንግዲህ ሁለተኛው ቻፕተር ላይ 800 ስታር 400 ስታር እንዲሁም ደግሞ ባላችሁ ቶክን ግዙ ብለውናል ማለት ነው። እንግዲህ ምን ያህል ቶክን እንዳላችሁ እናንተ ዲስክሪፕሽን ቦክስ ላይ አስቀምጣችሁ ማየት እንችላለን። እናንተን እኔ እንደምትመለከቱት 11000 ምናምን አካባቢ ነው። ከዚህ ላይ እንግዲህ 5000 ልክፈልለት ወይስ ደግሞ ልክፈልለት የሚለው ጥያቄ ውስጥ ነው ማለት ነው። ምክንያቱም ይሄንን ፓስ ማደርገው ይሄን ቦክስ ሽልማት ማግኘት የምንችለው 800 ስታር ከከፈልኩ ወይም ደግሞ 400 ስታር ከከፈልኩ ወይም 5000 ካለይ ቶከን ላይ ቀንሼ ወይም ደግሞ 2000 ቀንሼ ነው። እሱን እንመለከታለን። ሁለታቸው ረጅም አድርገን ላሳያችሁ። እዚህ ቦታ ላይ እንግባና ቻፕተር ውስጥ እንግባና እንመለከተው። እንደምትመለከቱት ይሄን ስከፍቱት የመጀመሪያው የሚያመጣው እንግዲህ እንደምትመለከቱት ባይ በስንት ነው? በ800 ስታር ነው ወይም ደግሞ በ5000 ቶክን ባላችሁ የሰበሰባችሁ ቲኬት ነው ወይም ደግሞ በ400 ስታር ወይም ደግሞ በ2500 ነው። እኔ እንግዲህ አነስ ባለው 5000 እንግዲህ በቆርጥለት ምን ያህል እንደሚሰጠኝ ሲንቁረጥና ነው 5000 ነው። እንግዲህ 5000 ወይ ደግሞ 6000 ነው የሚቀረኝ ማለት ነው። እንደምትመለከቱት እዚህ ጋር ጊፍት አለው፣ ቻፕተር ጊፍት አለው። እዚህ ቦታ ላይ እንደምትመለከቱት እንግዲህ ፕሪሚየም ለሆነ ይላል። እንደምትመለከቱት ስፔሻል ኦፈር አለ። ሰሌክት ኢን ፕሪሚየም 10% ጭማሪ አለው ማለት ነው። እስቲ እንግዲህ በ5000 እንቁረጥና እንመለከተው ማለት ነው። 5000 ባይ በ5000 እንግዲህ ባይ ያልኩት ነው ምን ያህል እንደሚሰጠኝ እንመለከተማለን ማለት ነው። እንግዲህ ቶታል ቲኬት አርንድ ይላል። እዚህ ቦታ ላይ እንግዲህ የሚሰጠኝን ልመለከተው ማለት ነው። ምን እንደሰጠን እዚህ ቦታ ላይ ምን ይላል? ማርች 29 ላይ ማለት ነው ከምሽቱ 1 ሰዓት አካባቢ 150 ታይምስ ይላል። እንግዲህ እንደምትመለከቱት እዚህ ቦታ ላይ ያስቀመጠው አለ። ሊደርሰን ይችላል ማለት ነው። እንደምትመለከቱት ፓርቲሲፔት ማድረግ ትችላላችሁ ማለት ነው። ሪዋርዱ 3 ሚሊዮን ነው ማለት ነው። ከዛ ውስጥ ፓርቲሲፔት ለማድረግ ነው እንግዲህ እንደምትመለከቱት ባላችሁን ቶክን ከደረሳችሁ ማለት ነው። እንደምትመለከቱት ኢንፎ ብሎ እዚህ ቦታ ላይ ያስቀምጥልኛል ማለት ነው። እንግዲህ በዚህ መልኩ ተሳትፈናል ማለት ነው። እናንተም እንግዲህ ባላችሁ ምናልባት የእናንተ ምርጫ ነው የሚሆነው። ኤርድሮፕ እንግዲህ በጣም እየሞተ ስለሆነ ምናልባት ስታር ግዙ አልላችሁም። ባላችሁ ቶክን ወይም ደግሞ የማይጎዳችሁ ከሆነ መጠቀም ትችላላችሁ። ይሄን ያለው እንግዲህ ጊፍቱም የሰጠንን ጊፍት ደግሞ ገብተን ክሌም እንላለን። እዚህ ጋር ጊፍታችንን እንደምትመለከቱት ክሌም ላድርገው ምን ያህል እንግዲህ ቻፕተር ክሌም አድርገናል ወይም ደግሞ አክቲቪቲው ምን ብሏል ማለት ነው። ደን ብሏል። እንግዲህ ምን ያህል እንደሰጠን ወደ ውስጥ ገብተን ነው የምንመለከተው ማለት ነው። እንደምትመለከቱት አሁን ደን ብሏል ማለት ነው። ኦልሞስት ጨርሰናል ማለት ነው። ውስጥ ላይ ገብተን የሰጠን እንደምትመለከቱት ቆርጦታል። 11036 ነበር 5000 አስቆርጠናል ማለት ነው። ክሌም ደን ብሏል ማለት ነው። ስለዚህ ወደዚህ መተን ቲኬታችን 6 ነበር የነበረን። ስለዚህ ከ6ቱ ጨምሯል አልጨመረም የሚለውን እዚህ ስቴክ ላይ ገብተን የምንመለከት ይሆናል። እንደምትመለከቱት በአንድ ቦክስ ጨምሮናል። ፐር ሃወር 3 ያለው ነው። ያ ደግሞ ምንም ያን ያህል የሚጠቅም አይደለም። በአንድ ሃወር ማለት በ48 ሰዓት ውስጥ በ24 ሰዓት ውስጥ 24 ሲባዛ በ3 ማለት ነው። ፐር ሃወር 3 እርን ማድረግ የሚችል ነው ቲኬቱ ማለት ነው። የተሰጠን እዚህ ቦታ ላይ እንደምትመለከቱት። ስለዚህ አሁን ስቴካችንን ማየት እንችላለን ወደ ላይ ወጣ ብለን ማለት ነው። በሰዓት እንግዲህ በ24 ሰዓት ውስጥ ስንት ማግኘት እንችላለን ማለት ነው? 276 በየቀኑ ማግኘት እንችላለን ማለት ነው። ይሄ ነው ያለው። እንደምትመለከቱት ሰዓቱን ተመልከቱት። በዚህ ሰዓት ውስጥ ይሄንን በሰዓት ማለት ነው 11.5 እናገኛለን። እንደምትመለከቱት ይሄ ነው ያለው። እንግዲህ አጠቃላይ ስቴክ እያደረጋችሁ ነው የምታገኙት። ስቴክ ያው መረሳት የለበትም ማለት ነው። ስፔሻል ብሎ እዚህ ቦታ ላይ ያስቀመጠው ማለት ነው። 3 አግኝተናል ማለት ነው። ያን ያህል 5000 አውጥታችሁ እንግዲህ እንደገና ያው አክቲቪቲውን ደል ለማለት ነው እንጂ 5000 ከፍለን ያን ያህል አዋጭ አይደለም። ስታርም እንግዲህ ብትገዙ ያን ያህል ይሄንኑ ነው ማለት ነው የሚሰጠው። ስለዚህ ሁለቱ አማራጮች ናቸው ያሉት። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ምናልባት ፓውስ አዲስ ነገር የሚኖር ከሆነ በዚሁ ቻናል ስለማሳውቃችሁ ላይክ፣ ኮሜንት፣ ሼር አይረሳ። መልካም ጊዜ። ክበሩልኝ።